ጥሩ ብራንዲንግ ዲዛይን ያለውን ኃይል ላሳያችሁ ነው። ግን በመጀመሪያ ከነዚህ ሁለት ቡናዎች ውስጥ የትኛው ነው የበለጠ ጥንካሬ እንዳሉ የሚሰማችሁ? ይህንን መርጣችኋል? አሁን የትኞቹ መጠጦች የበለጠ ጤናማ እንደሆኑ ይሰማችኋል? ትክክል። ኦኬ፣ የትኛው የአካል ብቃት ላንዲንግ ፔጅ የበለጠ ድፍረት ያለበትና ፕሪሚየም ይመስላችኋል? ያንን ከሆነ ልክ ናችሁ። ይህ የሆነው ያንን ኢሞሽን ወይም ስሜት መፍጠር ስለቻለ ነው። ጥሩ የስትራቴጂክ ብራንዲንግ በደንበኛችሁ ውስጥ የተወሰኑ ስሜቶችን ያነሳሳል ወይም ይቀሰቅሳል። ይህም ከሚኖረው ኮምፒቲሽን እንድትመረጡ ያደርጋቸዋል። ሁሉም ነገር ከሎጎ እስከ ከለር ፓሌት፣ ፎንት እና ማስተላለፍ ከሚችለው መልእክት ጋር ስሜትን ለመለዋወጥ በጋራ ይሰራሉ። ከዲዛይን አይደለም የጀመርነው፣ ከስትራቴጂ ነው። ደንበኛው እንዲሸጥለት የፈለገውን አገልግሎት ተረድተናል። ከዛ የተወሰኑ ኦዲየንሶችን ለመሳብ ቦታ ካስያዝነው በኋላ ዩኒክ በሆነ ስቶሪ አገናኘናቸው። በመጨረሻ ልዩ የሆነውን የብራንድ ፐርሶናሊቲ እንዲታወቅ አደረግን እና ይሄ ነው ብራንዱን የሚገነባው። የእናንተን አይዲያል ከስተመር የሚስብ ልዩ ስሜት ለመፍጠር የምትፈልጉ ከሆነ ሌትስ ኮኔክት፣ ይደውሉልን።